ገንዘብ ያለው ምንድነው? ምንድነው? እስቲ ያሳይ። አይንሽን ጨፍኝ። አንተ ደግሞ ልጃገረድ አደረከኝ እንዴ? ልጃገረድ አይደለሽም እንዴ? በላውን ብታሳየኝ ኮና ያሳየኝ። ምንድነው? የ50 ሺህ ብር ቼክ ማይክ ቼክ 1 2 3 ቼክ የማን ነው? አንብቢዋ። ማን ይላል? ምን ይላል? በስንቱ ቅጣ ቼኩ ጠፋ። በስንቱ አረቶ በደንብ አስብበት። ለምን ትጽፍብኛለህ እንዴ? ምን አደረኩ? እኔ ምንም የመጣልኝ ነገር የለም። አይ ስለሚገባ ነው የምጽፍልህ። ቦርዱ በጋራ ተሰባስቦ አስበንበታል። ቦርዱ ለኔ? አዎ ላንተ በስንቴ። ምን አጠፋሁ ብሎ? የምን ጥፋት አመጣ? ልማት ነው እንጂ በስንቴ። ልማት የምን ልማት? እኔንም ገርሞኛል በስንቴ። ቦርዱ ግን በሰራው ስራ ኮርቷል። ታዲያ ምንድነው የምትጽፈው? ቼክ ነው። ቼክ የምን ቼክ? አይ በስንቴ ቀልድህን እኮ አልችለውም። ትንሽ ይከብዳል። እኔ ቀልድ ገለታ። አቤት። ኧረ እባክህ አስጨነቀኝ። የምን ቼክ ነው የምጽፈው? ይሄ ሰሞኑን መተረክ የጀመርከው መጽሐፍ። ይሄው መርማሪው እሱን የሰማ አንድ ድርጅት ስፖንሰር አድርጎ ነው። ከዛ ላይ ነው ድርሻን የምጽፍልህ። ስፖንሰር ለኔ? አይገርምም? እንዲህ ምን የሚባል ድርጅት ነው? ምን ነበር ያለኝ? ተባይ ለምኔ እንደዚህ በላይ ብቻ ትኋን ይሁን ተባይ ይሁን እንደዚህ ነገር ነው ያለኝ። እንደዚህ ያለኝ መሰለኝ። አተራረኬን ወዶት ነው? አይደለም፣ እሱን አይደለም ባክ። እና መጽሐፉ ላይ ያለው ገጸ ባህሪ በምን ነበር የሞተው? መጀመሪያ ገጸ ባህሪው ጸረ ተባይ በልቶ ሞተ ይባልና ወንጀል መርማሪው በሰላ የምርመራ ስልቱ በመርዝ ምንድነው ጸረ ተባይ በሱ እንዳልሞተ ይረጋገጣል። በኋላ እንዳለ ጠላቶቹን ይበቀልና ለፍርድ ያቀርባቸዋል። ብታንቡ እንዴት መሳጭ ታሪክ መሰለ። አዎ በሱ ምክንያት ነው ስፖንሰር ያደረጉን። በምኑ ምክንያት? ገጸ ባህሪው በጸረ ተባይ መድኃኒት ባለመሞቱ። እንዴት? ገጸ ባህሪው የጸረ ተባይ መድኃኒት በልቶ ሞተ እንደተባለ በዛው ተደበስብሶ ቢቀር ህዝቡ ለምርታችን ያለው እይታ ይጠለሽ ነበር። የመርማሪው ውጤት ፕሮዳክታችን ፕሮሞት ያደረገ ነው ብለዋል። ምንም ይሁን ምንም ብቻ እኛ ያው ስፖንሰር ማግኘታችን ነው። የሚያኮራ ስራ ነው የሰራው በስንቴ። አመሰግናለሁ። በጣም ደስ ብሎኛል። መርማሪው በጣም ኢንፍሉዌንስ ያደረገኝ መጽሐፍ ነው። ልክ ዱሮ ያየው ደስ የሚልህም ድንገት ትዝ ሲል የሚሰማ ስሜት ልክ እንደሱ ነው የተሰማኝ። ልክ ሳነበው አባቴ አትኩሮትህ የወንጀል መርማሪ ነው ይለኝ ነበረ። ለዛ ነው ሬዲዮ ላይ ተረኩት። እናም ስፖንሰር አገኘሁበት። የመጀመሪያ ስፖንሰሬ ልብ በል። ይሄ የመጀመሪያ ልጄ ማለት ነው። ከሄኖክ ላይ ይቻላል እናለ ይሄንን ይዤ ወደ ቤት ስገባ በሩን ከፈት ተሳረገው እናትና ልጅ ተቀራርበው ያወራሉ። ልብ በል ተቀራርበው። ምን ነው? አይ አፍላፍ ገጥማችሁ ስታወሩ ነበር። እኔ ስገባ ደግሞ ዝም አላችሁ። ሰላም ልንል ነው። ደህና ዋልክ መስዬ እንጂ ምንም አልሰማችሁም። ኧረ ምንም ነገር አልሰማንም። ማዘርዬ እንዴት ነው ታዲያ? ሰላም ኖት? ደህና ነኝ። ምን ነው ሂሩቴ ደግሞ ምን ነው እባክሽ? ምን ነው ባዶ ቤት ታስቀምጫችኋለሽ እንዴ? ማዘርዬ ምን ይምጣልዎት? የሚጠጣ
መርዝ ልትግታኝ ነው እንዴ? ማዘርዬ እንዴ መርዝ ከፈለጉ ራሱ ይጠጣሉ እንጂ እንዴ እኔ እንዴት እግታቸዋለሁ? ማዘርዬ የወንጀል ተባባሪ የሚል ነገር እኮ አለ። እሳቸው የወንጀሉን ሳይንስ ስለማያውቁት ነው። እሺ የሚበላ ነገርስ? አሁን በቅርብ በልቻለሁ። ኧረ ተው ማዘርዬ፣ እንዴ በባዶ ድማ አይሆንም። እኔ የምልሽ ሰውዬሽ ዛሬ በጤናው ነው? እኔም አልገባኝም። እማዬ ደስ ወይዬ ምን ተገኘ? ምንስ ባይገኝ እንግዲህ ባዶ አፍ ይቀመጣል ሂሩቴ እንጂ እርግጠኛ ነህ ምንም አልተገኘም? እሱማ ሂሩቴ የተገኘውማ ሂሩቴ አየህልኝ ግጥምጥሞሹን እኔ ስገባ የሂሩትና የእናቷ ድንጋጤ ቼኩን ላሳያቸው ስል የምንተስኖት ከኋላ የመምጣት ከጀርባዬ መሳስ ብሎ እያደባ ልብ በል እያደባ ምን ነው አይ ቀስ ብለው መሰስ ብለው ገቡ እና አፍጥጠው አዩኝ። የሰሙት ነገር አለ እንዴ? አገኘ ደግሞ ስላንተ ለስማ ምን አዲስ ነገር አለ? ምንም አዲስ ነገር የለም። የለም? የለም። ጋሽ እንዳይሄዱ እንጂ እንዴ ባዶ ምንም ነገር ሳይቀምሱ ባዶ አፉንማ አይመለሱም። የሆነ ነገር ቅመሱ፣ የሆነ የሚበላ ነገር። መርዝ ልታበላኝ ነው እንዴ? ምንድነው እናንተ መርዝ አምሯችኋል እንዴ? መርዝ እንዴ ማን ወንጀለኛ ለማድረግ ነው? ወገኛ ጋሽ ምንቴ ምንድነው? ኑሮ እንዴት እያደረጎት ነው? እሳት ሆነ አይደለ? እንዴት እያደረጎት ነው? በእናቶት ምን አገባ? አይ እንደው በጡረታ ደሞዝ እንዴት እየገፋችሁት ነው? ያላችሁበት ሁኔታ ይገባኛል። ልትሰድበኝ ነው? አይ የሚቸግሮት ነገር ካለ ነፃ ሆነው ይጠይቁኝ። በሰበብ አስባቡ አይመላለሱ ለማለት ነው። ምንም ቢሆን እኮ ሂሩቴን የመሰለች ቆንጆ አሳድጋችሁ ሰጣችሁኛልና አይሸማቀቁ። ከቸገሮት በስዬ ልጄ ቸገረኝ በቃ እንዲህ ብለው ቢለምኑኝ እኔ እሰጦታለሁ እኮ ምንም ችግር የለብኝም። ወይኔ ምን ተስኖት ይሄ አበሳጭ ልርዳችሁ ማለት ወይኔ ምን ተስኖት ያስብላል። እቺን እኮ ነው ያልኩት። ልብ በል ፉከራውማ ከሌላ ጉዳይ ጋር እኮ ነው የተያዘው። እመጣለህ አይደል? ምን ተስኖት ሚስቱን አዲስ ነገር የለም ሲል ያው የመርማሪ መንፈስ የመጣና በኔ ላይ እየተመሳጠሩ ነበር የመሰለኝ። በኋላ ሰማለው ለካ ሙሉ ቀን ከቤት ጠፍቶ ነው። ጥጋብ ነው። ምን ሆኖ ይጠፋል? በኋላ እንደሰማሁትማ ስራ ማስኪያጃ 20 ሺህ ብር ስጡኝ ብሎ እኮ ነው። ልብ በል 20 ሺህ ብር አባ አገባው አባ ጀግናዊ የሆነ ነው ያለው። አብኮሽ አባ ኧረ አባ ኮዲና ባባው ምንድነው ከጀርባ ያቆመ የምታንቋር? እቺን ነገር ምንድነው? ቃኘት አርጋት። አዲስ የቢዝነስ ሐሳብ ፕሮፖዛል ቀርጬ ነው። ተውል ጊዜ አዲስ ሐሳብ አይሰለችህም? ኧረ አባ ይሄ አዲስ የተለየ ሐሳብ ነው። ያልተበላ ቢዝነስ ነው አባ። ይኸውልህ ምን መሰለህ እንትን የዶሮ መኖ ማቀነባበር። የዶሮ መኖ? አንተ በልታ ጨረስከው? ዶሮች በልተው እንዲጨርሱት ነው? ቶበልኝ ነው። ኧረ አይደለም አባ። እንቁላል ስንት እንደገባው ቃል 12 ብር። ለምን ይመስላል? የዶሮ መኖ ስለተወደደ እና ይሄንን የዶሮ መኖ እኛ ብናቀነባብረው አቀነባብረን ብንሸጠው ለገበያ ብናቀርበው እያ መረጥክ ሽታ። እኔ አንኳሴ ልይበት ተወኝ ልይበት ኳሱ መነሻ ካፒታሏ ስንት ነው? 20 ኮቴን አምጣልኝ። For Nunez, what a brilliant finish, and that has finished off Manchester City. He's been a hit since he came from the bench. Abba. Champions, deep in the stoppage time. አልበዛም ትንሽ? After 6
በጣም በዛ። እንደውም ከዚህ በኋላ እዚህ ቤት ታገኘ ይመስላል። በቃኝ። ሙሉ ቀን ዝቶ ነው የወጣው አሉ። ያላመሉ ሙሌ ለምን ዛተ አንድ አትልም? ልብ በል እኔ ቼኩን ለሂሩት ያሳየዋት ልክ መኝታ ቤት እንደገባን ልብ በል ገንዘብ 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 ያለው ያውጣ ይስራ ያሰራበት ሀገር እንድታደግ ሁሉም እንዲያልፍበት ወይ ገንዘብ 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 ያለው ምንድነው? ምንድነው? እስቲ ያሳይ። አይንሽን ጨፍኝ። አንተ ደግሞ ልጃገረድ አደረከኝ እንዴ? ልጃገረድ አይደለሽም እንዴ? በላውን ብታሳየኝ ከሆነ ያሳየኝ። ምንድነው? የ50,000 ብር ቼክ ማይክ ቼክ 1 2 3 ቼክ የማን ነው? አንብቢዋ። ማን ይላል? ምን ይላል? በስንቱ ቅጣው ማን ሰጠ? በላቤ ነው። ጎበዜ ነኝ ባል። ምንድነው ግን በስዬ እየደነስክ በሽታ ላይ ወድቀህ ብሩን ለሕክምና ከመጨረስ በፊት ተኛ። እሺ አታደንቅኝም? ጎበዝ አልኩ እኮ በስዬ። በቃ አይ እንግዲህ ልተኛበት። ኢንፌሪዮሪቲ ኮምፕሌክስ የበታችነት ድባቴ። ምን አልክ? ጀባቴ ገንዘብ 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 እንዴ! ገለታ ግን የእጅ ጽሑፉ እንዲህ ያምራል። ሲጠራኝ ለምንድን ነው ስሜ ላይ የሚለግመው? ቤት ሂጅ ያጣጣል። ቤት ሂጅ ያት 5 ቁጥርን እንዴት እንዳቀበጣት ያት። ልክ ዜሮ ላይ እጇን ጣል አድርጋ የምታመጥ ሴት እኮ ነው የምትመስለው። አይሽ ሂሩቴ እስቲ ምንድነው? ይኸውልሽ ጭረቷ ከመስመር ወጣለች። ችግር ይኖረው ይሆን? ፊርማው ገፋ አድርጋ አስገባት። አንድ ጭረት ትከብዳለች። ይሄ ቁጥር ደግሞ ምንድነው? ጫፍ ላይ ያለው ኮድ መሆኑ ነው። የሚስጥር ቁጥር ይሆናል እንግዲህ ቀማኛን ከሰራተኛ የሚለዩበት። እንዴት በርትቷል እባክሽ። በስንቱ አትረብሸኝ ልተኛበት። የበታችነት ድባቴ የደባ መጣ። እንግዲህ ወገብን ጠበቅ አድርጎ መስራት ነዋ። አይዞሽ አንቺም አንድ ቀን ይጻፍልሽ ይሆናል። እኔ እንደሆን የስኬት ሚስጥርህን መደበቅ አልችልበት። ክፍት ሁሉ ነገሬ ፊት ለፊት ነው። ሌላ ምን ቃል አለው? የበታችነት ድባቴ 50,000 ብርን ያክል ቼክ ይዤ ስገባ በእንደዚህ አይነት ስሜት ነው የምትቀበለኝ? ለምን? ልብ በል ከረጅም ጊዜ በኋላ 50,000 ብር ይዤ ስገባ ከየት መጣ ይሄ ድባቴ? ለምን ደበታት? ከዚህ በፊት ደብቷት እማያውቅ ድባቴ ለምን ደብቷት ተገኘች? ልብ በል ቼኩስ እዚህ ጋር ነበረ። ወይ ቼኩ ጠፋ።
የመጀመሪያ ልጄ ተሰወረ። በገዛ ቤቴ በጠራራ ሌሊት ማጅራቴን ተመታው። ልብ በል ማታ ስተኛ ቼኩን በስርዓት ነበር ያስቀመጥኩት። ጠዋት ስነሳ አጣሁት። ቤት ውስጥ ያለ ነው እኔና ባለቤቴ ሂሩት ነን። ማን ያነሳው ይባላል? ማንን ነው መጠርጠር ያለብኝ? መጀመሪያ እሷኑ ነው። ወድጄ ነው። ሂሩት ምንተስኖት ወይዘሮ ይዘሪት። እሺ ነገሩን ባናወሳስበው ይሻላል። በስቱ ምንድነው የምትፈልገው? ማታ ከተኛን በኋላ የት ነበርሽ? ከተኛን በኋላ መተማ። እየቀለድኩ አይደለም። ማታ ከተኛን በኋላ የት ነበርሽ? ቼኩን የት አደረሽው? በስንቱ ያማል እንዴ? እኔ ቼኩን አላየሁትም። ካንተ በፊት አይደል እንደ መብራት አጥፍቼ የተኛሁት እኮ። ለወንጀልሽ እንዲመችሽ ነዋ። እኔን በእንቅልፍ ጥለሽ ከግብረ አበሮችሽ ጋር ተባብረሽ ቼኩን አሸሸሽው። እነማን ናቸው? ምኖቹ? ግብረ አበሮችሽ። አባ ፊልም ትመስላለህ። ዝም በል አላልኩም? ፊልም ትመስላለህ። ትላንት አመሻሽ ላይ ብስኩት ስትበላ ይቻላል። አዎ። ቼኩን ዘርዝረዋል ማለት ነው። ምን? ከማን ጋር ነው ቼኩን ተባብራ ያሸሸው? ራባ ያልገባኝም። ብስኩት የበላው ገንዘብ ከየት አምጥተህ ነው? እዛ ታች ኳስ እየጨወትኩ ሙሉ ቀን ሰልፍ አገኘሁትና የት እየሄድክ ነው ስለው ባክቶኝ ከፍቶኛል አለኝ። እኔ ደግሞ አሳዝኔ ምን ሆነ ነው ስለው እኔን ማንንም አይሰማኝም ሲለኝ ከዛ ብስኩት ግዛልኝ እኔ ማንንም ሰው እንዲሰማ ልጸልይልህ አልኩት። ከዛ ማናቃል ብሎ ብስኩት ገዛልኝ። ከዚህ በፊት እህት ስጠኝ ብለህ ጸለየ በማግስቱ ነው የኔ መጣችሁ የሚባለው እውነት ነው? አዎ ወዲያ እኮ ነው የሚሰማልኝ። አባቴ በስንቱ ቅጣው ጥሮ ግሮ የሰራውን ፍራንክ ስለጠፋበት ሳይውል ሳያድር አስገኝለት። አሜን። ፍጠን ሂድ ግባና ይሄን ጸልይ። ብስኩት ግዛልኛ። እኔ የምበስ ግባና ጸልይ። ማን ያውቃል? ማታ ማታ ለሽንት የመነሳት ልምድ አለሽ? የለኝም። ተይ እንጂ ለኩላትሽ እኮ ጥሩ አይደለም። መነሳት አለብሽ። እንደው አንድም ቀን ተነስተሽ አታውቂም? ለምሳሌ ትላንትም ቢሆን አላውቅም። በእንቅልፍ ልብሽ የመሄድ ልማድስ አለሽ? የለኝም። ቢኖርሽ በምን ታውቂያለሽ? ቢኖረኝ ይችላል ነው የሚባለው። ለምሳሌ ትላንት በእንቅልፍ ልብሽ ተነስተሽስ ቢሆን የማደርገው ነው የማቅሰው ነኝ። ማንም ያውቃል። አንቺ ይሄ ፈጠን ፈጠን የምትይውን ልጓም አብጅለት። ማንበብ ጀመርክ? ድሮም አነባ። አንቺ ልጅ እንደ እስከ ዛሬ ስታነብልኝ የነበረው ምን አይነት መጽሐፍ ነው ማንበብ የጀመርከው?
የምርመራ መጽሐፍ ነው። ለወንጀል ምርመራዬ እንደ ሪፈረንስ የምጠቀምበት መጽሐፍ ነው። በአንድ ሪፈረንስ ነው ሁላችንን የምትመረምረን? ሌላም አለኝ፣ 2ም 3ም አለኝ። በርካታ የወንጀል መጽሐፍትን አገላብጫለሁ። እንዴ አሁን ለምሳሌ አንቺ አታውቂያትም እንጂ እግቱ ክርስቲያን የምትባል አንድ የራሻ ደራሲ በርካታ የሷን ወደ 66 መጽሐፍ አላገላበጥኩም ትያለሽ? አጋታ ክርስቲንን ከሆነ እሷ እንግሊዛዊ ነች። እንግሊዛዊ? አረቺ ራሻ ናት። እግቱ እያልኩሽ ምን ቤቱ እንደጠፋበት ሰካራም ትሽከረከራለ። ወይዘሮ ዙፋን ወንጀሉ ተጣርቶ ነፃ መሆኑ እስኪረጋገጥ አንቺ ብዬ ብጠራውት ቅር ይልሻል? አንቺ ጭራሽ ልታቀለኝ ቃጣህ? እንዴ ተናንቀናላ። ወንጀለኛ ለመሆኑ እስኪረጋገጥ ድረስ ወንጀለኛን አንቱ ብዬ እንዳልጠራ ስለፈራው። የምን ወንጀል ነው? ኦኬ ለምን እንደተጠሩ አልገባውትም ማለት ነው። ልጆች መተው በስንቱ ባስቸኳይ ይፈልግሻል ሲሉኝ ምን ተፈጠረ ብዬ እየበረርኩ መጣው። ለምን በረሩ? መብረርን ምን አመጣ? ስለተሰወረው ቼክ ያውቃሉ ማለት ነው። የምን ቼክ ነው የምታወራው? የ50 ሺህ ብር ቼክ። 50 ሺህ? የት ነው የተሰወረው? ምናልባት እርሶ ቤት፣ ግብረ አበሮቹ ቤት፣ ጎረቤት፣ እድርተኛ፣ ማህበርተኛ እርሶ ነው የሚያውቁት። ምንድነው የምትለው በስንቱ? ወይዘሮ ዙፋን 50 ሺህ ብር ቼክ በማሸሽ ተጠርጥሯል። አበስኩ ገበርኩ። አንተ ሰረቅሽ እያልከኝ ነው? ትላንት ቀትር ላይ ሂሩት ምን ተስኖት ከምትባል ሴት ጋር ምናልባትም ልጆ ትሆናለች ተብሎ ይጠረጠራል። ሳሎን ውስጥ ቁጭ ብላችሁ አፍላፍ ገጥማችሁ ስታወሩ ድንገት በር ከፍቼ ስገባ ተደናገጣችሁ፣ መግቢያ ቀዳዳ ጠፋችሁ። በዚህም አላበቃም። 5 ደቂቃ ባልሞላ ጊዜ ውስጥ ባለቤቷ አቶ ምንተስኖት መጡና በሩን ከፈት አድርገው እደግመዋለሁ አዲስ ነገር የለም ሲሎት እርሶም እስካሁን ምንም ነገር የለም አሏቸው። እሳቸውም ወደ ቤት ሳይገቡ ቤቱን ማተር አድርገው ሹልክ ብለው ወጡ። ይህ ድርጊት ከተፈጸመ ከሰዓታት በኋላ ቼኩ ጠፋ። ስለዚህ ጥልፍልፍ የወንጀል ሴራ ሊነግሩኝ ይችላሉ? አቤት አንቺ ባንቺ ረጌ ነፍስሽ እንዴት ብላ ታየኝ ይሆን? አቤት ዋይታ ከተጠያቂነት አያድንም። አቤት ቅሌት! አቤት ቅሌት! በስመ አብ! መቅለሎን አመኑ። ቼኩን እርሶ ነው ተወሰዱት ማለት ነው። በህግ አምላክ አስወጣኝ ከዚህ ቤት። ተረጋጉ እንጂ በጮኸ እኮ አይደለም። ይረጋጉ እንጂ ምርመራ ቦታ እኮ ነው ያሉት። እንዴት ነው የሚሰራው?